በጣም ብዙ ሰው የት ቤተክርስቲያን አባል ነህ ስትሉት እንትናም ጋር እከታተላለሁ ፕሮግራም እንትንም እከታተላለሁ ፕሮግራም። እኛ የፕሮግራም ከረጢት ነን እንዴ? ቸርች እኮ ግጥምጥም የሚሉ ሕያዋን ድንጋዮችና ቤተሰብ መሰባሰቢያ ናት እንጂ የዙርን ፕሮግራም እንድንሰበስብ እኮ አይደለም የእግዚአብሔር ፈቃድ። ፕሮግራም ሂዱ፣ ፕሮግራም ተከታተሉ። ግን ቤተሰብ አላችሁ ወይ? ቤተሰብ ያለው ሰው ሬስቶራንት ሲበላና ቤተሰብ የሌለው ተንከራታች የተለያየ ነው። ከቤት ወጥተን አንዳንድ ጊዜ ምግብ ቤት እንበላለን፣ ጥሩ ነው። በምግብ ቤት ብቻ የሚኖር ሰው ግን አሳሳቢ ነው ህይወቱ። ቤተሰብ ያስፈልጋል። ልጅ የሚያለቅስበት፣ ባል ሚስት የሚጨቃጨቅበት፣ ጭቅጭቅም ቢሆን ደስ ይላል። ሞቅታ ያለበት፣ ናፈከኝ ናፈኩሽ የሚባባልበት፣ እርስ በርስ የምንገፋፋበት፣ የምንጣላበት፣ የምንታረቅበት፣ ሙቀት የሚሰማን ቤተሰብ ያስፈልጋል። ቤተሰብ አላችሁ ወይ? አንዳንድ ሰው እኔ እንኳን ደህና ነኝ በሚዲያ አከታተላለሁ። ሚዲያ ጥሩ ነው፣ ያው የሚከታተሉ ሰዎች አሉ። በዚህ ብቻ እየኖራችሁ ከሆነ ግን ልክ አይደለም። እኛ የሚዲያ ሰዎች አይደለም፣ የህይወት ሰዎች ነን። ህይወት እንድንካፈል፣ ቤተሰብ እንድንሆን፣ የአገር ዜጋ እንድንሆን፣ የእግዚአብሔር መገኛ እንድንሆን የተጠራን ስለሆንን